ብዙ ሰዎች ስኬት በአጋጣሚ የሚመጣ ይመስላቸዋል፣ ግን እውነታው ይህ አይደለም። ስኬት ማለት በየቀኑ የምታደርጋቸው ትናንሽ ውሳኔዎች ድምር ውጤት ነው። ሀብታም ለመሆን መጀመሪያ አስተሳሰብን ቀይር። ሰዓትን ለገንዘብ አትስጥ፣ ይልቁንም ገንዘብ ላንተ እንዲሰራ የሚያደርግ ሲስተም ዘርጋ። ውድቀት ማለት ደግሞ ማቆም ሳይሆን የተሻለ መንገድ ለመጀመር የምታገኘው ትምህርት መሆኑን እወቅ። ዛሬውኑ ጀምር። ፍጹም የምትሆንበትን ጊዜ አትጠብቅ። ካለ ነገር ተነስተ መንገዱ ላይ ተማር። ትልቁ ስህተት ዛሬውኑ አለመጀመር ነው። እናም ወዳጄ ዛሬውኑ ጀምር፣ ለነገ አትበል። አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙ ሰዎች ስኬት በአጋጣሚ የሚመጣ ይመስላቸዋል፣ ግን እውነታው ይህ አይደለም። ስኬት ማለት በየቀኑ የምታደርጋቸው ትናንሽ ውሳኔዎች ድምር ውጤት ነው። ሀብታም ለመሆን መጀመሪያ አስተሳሰብን ቀይር። ሰዓትን ለገንዘብ አትስጥ፣ ይልቁንም ገንዘብ ላንተ እንዲሰራ የሚያደርግ ሲስተም ዘርጋ። ውድቀት ማለት ደግሞ ማቆም ሳይሆን የተሻለ መንገድ ለመጀመር የምታገኘው ትምህርት መሆኑን እወቅ። ዛሬውኑ ጀምር። ፍጹም የምትሆንበትን ጊዜ አትጠብቅ። ካለ ነገር ተነስተ መንገዱ ላይ ተማር። ትልቁ ስህተት ዛሬውኑ አለመጀመር ነው። እናም ወዳጄ ዛሬውኑ ጀምር፣ ለነገ አትበል። አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙ ሰዎች ስኬት በአጋጣሚ የሚመጣ ይመስላቸዋል፣ ግን እውነታው ይህ አይደለም። ስኬት ማለት በየቀኑ የምታደርጋቸው ትናንሽ ውሳኔዎች ድምር ውጤት ነው። ሀብታም ለመሆን መጀመሪያ አስተሳሰብን ቀይር። ሰዓትን ለገንዘብ አትስጥ፣ ይልቁንም ገንዘብ ላንተ እንዲሰራ የሚያደርግ ሲስተም ዘርጋ። ውድቀት ማለት ደግሞ ማቆም ሳይሆን የተሻለ መንገድ ለመጀመር የምታገኘው ትምህርት መሆኑን እወቅ። ዛሬውኑ ጀምር። ፍጹም የምትሆንበትን ጊዜ አትጠብቅ። ካለ ነገር ተነስተ መንገዱ ላይ ተማር። ትልቁ ስህተት ዛሬውኑ አለመጀመር ነው። እናም ወዳጄ ዛሬውኑ ጀምር፣ ለነገ አትበል። አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ።